እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት በአንድ ቦታ ብዙ ዓለም ስለተባለለት ነው። ዛሬ የምናገረው ተፈጥሮ ራሷ ተቀምጣ በጥንቃቄ ስለሳለችው ፈጣሪ ጥበቡና ውበቱን ሙሉ በሙሉ ስላፈሰሰላት ለየት ባለ እጁ ስለዳበሳት አስገራሚ ምድር ነው። አዎ እየተናገርኩኝ ያለሁት ስለ ባሌ ብሔራዊ ፓርክ ነው። ይህም ቦታ ስትረግጡ ሌላ ዓለም የገባችሁ ነው የሚመስላችሁ። ፈጣሪ ለዚሽ ምድር በእውነት አዳርቶላታል። ለመሆኑ ይህም ቦታ ምን አይነት ሚስጥራትን ይዟል? ለምንድን ነው የዓለም ሳይንቲስቶችና ቱሪስቶች ሳይቀሩ በዚህ ቦታ የሚደመሙት? ቪዲዮውን እስከ መጨረሻው ተከታተሉ። ቃል ገባላችኋለሁ፣ አእምሯችሁ ይረካል፣ ልባችሁ በሀገራችሁ ኩራት ይሞላል። አዲስ አበባ ተነስተን 374 ኪሎ ሜትር ያህል ወደ 7 ሰዓት ተኩል የሚጠጋ የድራይቪንግ ሰዓት ተጉዘን የምንደርስበት ይህ ቦታ ሙሉ በሙሉ ሌላ አስማታዊ ዓለም ነው። ይህንን ረጅም መንገድ አቋርጠን ገና ዲንሾ ፓርክ ጋር ስንደርስ መጀመሪያ የሚቀበሉን ዋነኞቹ የቦታው አስተናጋጆች ጦጣዎች ባሌስ ሞንኪስ ናቸው። ጓደኞቼ ወደ ዲንሾ ስትገቡ ፍጥነቱን ቀነስ ማድረግ እንዳትረሱ፣ ምክንያቱም መንገዱን ዘግተው የመግቢያ ቪዛ የሚጠይቁ የሚመስሉ በትኩረት የሚመለከቷችሁ እጅግ የበዙ ጦጣዎች ያጋጥሟቸዋል። እነዚህም ጦጣዎች ዝም ብለው የሚቀመጡ እንዳይመስሏችሁ፣ እርስ በርስ ሲጠባበቁ፣ ሲጨቃጨቁና ልጆቻቸውን በጀርባቸው አዝለው ሲሮጡ በመኪና መስታወት ውስጥ ራሳቸውን እያዩ ሲገረሙ ማየት እጅግ የሚያስደንቅ ድንቅ ትዕይንት ነው። እነዚህ ጦጣዎች ሰዎችና መኪኖችን በጣም ስለለመዱ ምንም ፍርሃት የለባቸውም። ይልቁኑ መኪና ሲቆም ምግብ ይጥሉልናል በሚል ተስፋ በቡድን ሆነው ይከተሉታል። መስኮቱ ክፍት ካገኙ ግን ሳይጠይቁ ገብተው በእጃቸው የያዙትን ማንኛውም ነገር የመንጠቅ አስገራሚ ሙያ አላቸው። ጓደኞቼ እነዚህ ጦጣዎች መንገድ ላይ ማየት በጣም ቢያስደስትም የሰው ምግብ ግን አለመስጠት እጅግ ይመከራል። ምክንያቱም የሰው ምግብ ለጤናቸው ጎጂ ከመሆኑም በላይ ተፈጥሯዊ ምግባቸውን ፍለጋ እንዳይተውና በመኪና የመጋጨት አደጋ እንዳይደርስባቸው ያደርጋል። ስንጎበኛቸው ከተፈጥሮ ባህላቸው ሳንወጣ በርቆ ሆነን እንመልከታቸው። ፓርኩ ሲገቡ የሚቀበሏችሁ ረጅም እድሜ ያላቸው የጽድና የኮሶ ዛፎች የተሸፈነው ደን ነው። እዚህ ጫካ ውስጥ ሲራመዱ በትላልቅ ዛፎች ላይ የተንጠለጠሉ የእጽዋት ሸረሪቶችና የሚወርደው ጭጋግ ልክ የሆነ ተረት ወይም የሆሊውድ አስማት ፊልም ላይ የገቡ ያህል ስሜት ይፈጥራል። ዲንሾ የወፎችና የነጭ ጭራ ያላቸው አይጦች ገነት ነው። ከ15 በላይ ኢትዮጵያ ብቻ የሚገኙ ወፎች እዚህ ማግኘት ይቻላል። በተጨማሪም የዓለማችን ብርቅዬ የባሌ ተኩላ ዋነኛ ምግብ የሆነው የጎፈር አይጥ የሚኖረው በዚህ ምድር ስር ነው። ገና የባሌ ተአምር በዚህ አላበቃም። ከዲንሾ ወጥተን ማለቂያ ወደ ሌለው ወደ ጥቅጥቁ አረንጓዴው ዓለም እንወርዳለን። ከኢትዮጵያ አልፎ ለአፍሪካ ትልቅ ኩራት በሆነው ባህርና ፎረስት ውስጥ ስትገቡ የሚሰማችሁ ስሜት ልዩ ነው። ዛፎቹ እድሜ ጠገብ ናቸው። ልክ እንደ ትልቅ ሰው ሽበት በነጭ የተሸፈኑ ረዣዥም ዛፎች ሰማዩን ጋርደውታል። ፈጣሪ ይህን ጫካ ሲሰራ ቅጠሉ እንዳይደርቅ አየሩ ሁልጊዜ ትኩስና እርጥብ እንዲሆን አድርጎታል። በደኑ ውስጥ ስትራመዱ የዱር ቡና በፈገግታ ይቀበላቸዋል። ይህ ጫካ በፈጣሪ እጅ የተዘረጋ የአረንጓዴ ምንጣፍ ይመስላል። እዚህ የሚኖሩት እንስሳት፣ የሚበቅሉት እጽዋቶች ሙሉ በሙሉ ሌላ ቦታ የማይገኙ ለባሌ ብቻ ተለይተው የተሰጡ ስጦታዎች ናቸው።
ከጥቅጥቁ ደን ወጥተን ወደ ላይ ወደ ሰማይ እንውጣ፣ ወደ ሳነቴ አምባ። ይህ ቦታ በአፍሪካ ከፍተኛውና ሰፊው አምባ ነው። ከባህር ጠለል በላይ 4000 ሜትር ከፍታ ላይ አለው። እዚህ ቦታ ላይ ስትቆሙ ዳመና ከእግራችሁ በታች ነው የሚንሳፈፈው። በደመና ላይ የመራመድ ያህል ስሜት ይሰማችኋል። ሆኖ የዚህ ቦታ ንጉስ ማን እንደሆነ ታውቃላችሁ? የባሌ ቀበሮ በዓለም ላይ ካሉ ቀበሮች ሁሉ እጅግ ውብና ቀይ የሆነ መልክዓ ምድሩን ይበልጥ ማራኪ የሚያደርገው ይህ ብርቅዬ እንስሳት እዚህ በነፃነት ይሮጣል። ፈጣሪ ይህንን ቀበሮ የሰጠው ለኢትዮጵያ ብቻ ነው። አየሩ በጣም ቀዝቃዛ ቢሆንም ውበቱ ግን ልብን ያሞቃል። በሳነቴ ላይ ቆማችሁ ስታዩ ፈጣሪ ሆይ ይህንን ድንቅ ጥበብ እንዴት ሰራው ብላችሁ በአግራሞት ከመደመም ውጪ ምንም አማራጭ የላችሁ። ጉዟችን ገና አላበቃም። የባሌ ተራሮች ሁለተኛው የኢትዮጵያ ከፍተኛ ጫፍ ቲሊ ዲምቱ በውስጧ ይዟል። ከዚህ ጫፍ ላይ ሆናችሁ የዓለምን ቁልቁለት ስታዩ የፈጣሪን ታላቅነት ትረዳላችሁ። በዚህ ፓርክ ውስጥ ሌላው ልባችሁን የሚሰርቀው ፍጥረት የባሌ ሚዳቆ ወይም ማውንቴን ኦፍ ኒያላ ነው። በዚህ ውብ አካላቸው ሳር ሲግጡ ስታዩ ተፈጥሮ ምን ያህል ድንቅ መሐንዲስ እንደሆነች ትመሰክራላችሁ። የባሌ ተራሮች የአዕዋፋት ገነት ነው። ከሩቅ አገር ሳይቀር የሚሰደዱ ወፎች ማረፊያቸው እዚህ ያደርጋሉ። ለምን ቢባል ፈጣሪ መጠለያና ምግብ አዘጋጅቶ ጠብቋቸዋል። ያየነው የተፈጥሮ ውበት ብቻ ነው። ነገር ግን የባሌ ተራሮች እውነተኛ ውበታቸው፣ ሞገሳቸው የሚገለጠው በአካባቢው በሚኖረው ሕዝብ ነው። የባሌ ሕዝብ ደግነት፣ ጨዋነት፣ እንግዳ ተቀባይነት የተራሮች ያህል የገዘፈ ነው። እዚህ ምድር ላይ እንግዳ ሆነህ ስትመጣ በፍጹም ባዕዳነት አይሰማም። የማታውቀው ሰው መንገድ ብትጠይቀው መንገዱን አሳይቶ ብቻ አይሰናበትም። እባክህ ግባ ቡና ጠጣ ትባላለህ። የባሌ እናቶች ፊታቸው ላይ የሚታየው የቅንነትና የዋህነት፣ የአባቶች ምርቃት አቀባበል ፈጣሪ ለዚህ ማህበረሰብ የሰጠው ሌላው ትልቅ ጸጋ ነው። ተፈጥሮ የፈጠረውን ቅዝቃዜ የማህበረሰቡ ሞቅ ያለ ፍቅር፣ ደግነት ያቀልጠዋል። ሰዎቹ ተፈጥሮን ተስማምተው እርስ በርስ ተከባብረው የሚኖሩ አስገራሚ ምድር ናት። ወደ ባሌ መጥተህ የባሌን ምርጥ ባህላዊ ምግብ ሳይቀምሱ የሚመለሱ ሰው ጉዞ ጎዶሎ ነው። ይህ ማህበረሰብ በተለይም ከእንስሳት ተዋጽኦ ከወተት፣ ከቂቤ እንዲሁም ከገብስ የሚዘጋጅ እጅግ ጣፋጭ ምግቦች አሉት። ከነዚህ መካከል ቀዳሚውን ስፍራ የሚይዘው ጭኮ ነው። ጭኮ በጥንቃቄ የተቆላ ገብስ ተፈጭቶ በንጹህ የላም ቂቤና በተለያዩ ቅመማ ቅመሞች ታሽጎ የሚዘጋጅ ልዩ ምግብ ነው። ሳይንቲስቶች እንደሚሉት ጭኮ ሳይበላሽ ለረጅም ጊዜ መቆየት የሚችል በጣም ከፍተኛ ጉልበትና ኢነርጂ የሚሰጥ ምግብ ነው። ለዚህ ነው በተራራማው ቅዝቃዜ የባሌ አየር ላይ ለሚኖረው ማህበረሰብ ትልቅ አጋዥ ነው። በተጨማሪም በቂቤ የራሰ ቆጮ፣ ንጹህ የማር ወለላና ትኩስ ወተት ማዕዳቸውን ያደምቁታል። ምግብ ስትቀምሱ ምግቡ ብቻ ሳይሆን ማህበረሰቡ ማዕዱ ላይ የሚያፈሰው ፍቅር አብሮ ይጣፍጣቸዋል። ባሌ ማውንቴን የኢትዮጵያ ብቻ ሳይሆን የዓለም ቅርስነት ዩኔስኮ ሆኖ መመዝገቡ ምንም አይገርምም። ምክንያቱም ይህ ቦታ የተፈጥሮ ሙዚየም ነው። ፈጣሪ በእውነት አዳልጦላታል። እኛ ደግሞ ይህንን ገነት የመሰለ ቦታ የመጠበቅ የመንከባከብ እና ለዓለም የማስተዋወቅ ትልቅ ኃላፊነት አለብን። የዛሬው ቪዲዮ ይህንን ይመስል ነበር። በባሌ ተራሮች ውበት ከተደመማችሁ ቪዲዮ ላይክ፣ ለቻናሌ አዲስ ከሆናችሁ ደግሞ እዚህ አይነት አዲስ የሀገራችን ገጽታዎች ሁልጊዜ ለማየት ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ ድንቅ ርዕስ እስከምንገናኝ ሰላም፣ ፍቅር ለሀገራችን ይሁን። ቻው።